እንዲህ አንዴ እንዲህ ብትባሉ ምንድነው መልሳችሁ? ሰዎች ብናቱ ባብላቡሽ አንቺ ሌዝቢ ነሽ፣ ሌዝቢ ተገለሽ፣ ሌዝቢ ነሽ። ቆይ አንዴ ዱባይ ተቀምጠሽ ከአሜሪካ ዲያ ቆይ ሰማችሁ? በታሪክ የምናስቀምጠው በሌዝቢያን ዲቦራና የዲቦራን እሷና የዲቦራ እናት ይህን የተናገረችው ከነ ልብሷ ከነ ቀኑ ማየት ትችላላችሁ። ትናንትና ነው። ኢቨን ዲቦራ እናቷን ቆይ ትላም ስትል ያለበት እንደሞይታል እናትየዋ ትላም እያለ ስትናገር ያለበት ማአት እኮ ሪከርድ ተልኮ እኮ አምላኪ ሆይ ምኑን ከምኑ ጌታ ሆይ ስልኬ ሞላኩ። አንበሳ ስትሆን ደስ የምትለው እንዳለ የሚገነጥሯት የሚቆጥቷት እንደፈለጉ የሚያደርጓት ምን ስም አለሽ? ምን ስም ኖረሽ ስለ ስምሽ ይነወራል? እንደው አንቺ ማን ብትሆኝ ስምሽ እንደው ስምሽን ቄስ ይጥራው ቢሰዎች ብናቱ ባብላቡሽ የእናቷን ላኩልኝ ጋይስ። ማአት ሪከርድ ተደርጎ ከየትኛው ላምጣው? የእናቷን ላኩ እና ትናንትና እናቷን ትላምናት ሸርሙጣናት እናትየዋ ትሸረሙጣለች እያለ ስትሰድባን ነበር። ዛሬ ዲቦራ ወጣ አባቷን በዊልቸር ይሄዳል ብትል እንደውም አልሰደበችውም። እኔ በሆን ኖሮ አባትና እናቴን በዚህ ልክ ሰድበሽብኝ መብረቅ ያዋለነ ጥቃት ነው ላይሽ ላይ የምጥልብሽ ብትልሽስ፣ አባትሽ በዊልቸር ይሄዳል ብትልሽስ ትበላ። ታዲያ የሚሄድ ከሆነ ይሄዳለሁ፣ ያልሄደውን ሄዳ አትልም። የሚሄድ ከሆነ ይሄዳለሁ። ምን ይደንቃል ታዲያ? አንቺ እዚህ ጋር ቁጭ ብለሽ እናቷን እየሰደብሽ አይደል? ቤተሰቦቿን የነካሽው አንቺ፣ የደረስሽባት አንቺ ጥፍረ መጥምጣም። ስድብሽ ራሱ ሲሰቀጥጥ ሲዘገልን ኖ ጋይስ ስታፕ ቤት አትበሉ። እኔ ስሰደብ እንዴ እናንተ ሰዎች ቆይ ሶኔ ማንም እየመጣ አፉን ይክፈትብኝ። ማንም እየመጣ ይስደበኝ። ማንም እየመጣ አፉን ይክፈትብኝ። ማንም እየመጣ ይስደበኝ። ሳልነካት ሳልደርስባት ነው አፏን የምትከፍተው ለመፈመስ ብላ። ዛሬ እኮ ወከባለ 1 ሳምንት እኮ ነው። ልንገርሽ እኔ አሁን ቤታ 6 ዓመት ሙሉ በዚህ የቀጠልኩትን ልንገርሽ፣ ምክር ልስጥሽ። ለመፈመስ ነው የምታብጀው አይደለ? ለመፈመስ ነው ነፍስሽ እንዲህ ልትወጣ የደረሰችው። እኔ ቤታ ይሄ ሙዴ ዛሬም ነገም ከነጎዲያም ያለ ታለንቴ ነው። ማስቀው የምጫወተው ምናምን ነገር ታለንት ነው፣ አይጠፋም። ይሄ ተፈጥሯዊ ነገር ነው። አንቺ ምናልባት በዚህ ከሰው ጋር ተሰዳድበሽ ምናምን ለሳምንት ምናምን ፎሎሽ ትንሽ ሊጨምር ይችላል ወከባል። ከዛ በኋላስ ምንም ታለንት የለሽም። ትናንትናው ዲቦራና እኔን ስትናገሪ 600 ነው 700 ሰው ሲያይሽ ነበር። ሳትናገሪ ስትቀሪ 11 ሰው እያየሽ ነበር። ሁሌ ሰውን ሁሌ ወይ ፎሎሽ እና ቪውሽ እንዲ ከፍ እንዲል ወይ እኔ እና እሷን መናገር አለብሽ ወይ ታለንትሽን ለዚህ ህዝብ ማሳየት አለብሽ። ደንቆሮ ነሽ። በዛ ላይ ድንቁራሽ ደንቆሮ እንዳንቺ አይነት ደንቆሮ አሁን እኔ ብሰዳደብ ራሱ አስበሽዋል? መሀይም ቆሎ እየዞርሽ የምታሸጭ ይሄ እኮ ንቀት አይደለም፣ ግን ልክ ራሷ እንደተማረ አይታ ሰው መሀይም ስትል ቆሎ እየዞርሽ አይደል እንዴ? እዛ ምንድነው ምን የሚባል ሀገር ስትሸጭ የነበረ እና እኔ የመጨረሻ የምናገረው ከእንደዚህ አይነት ቦርኮ ጋር አይኖ ለሳምንት ፎሎ ሊኖርሽ ይችላል፣ ምናምን ወከባው ሊኖር ይችላል፣ ቪው ሊኖርሽ ይችላል። ከሳምንት በኋላ ግን እግዚአብሔር ያልሰጠሽን ታለንት ኬትም ልታመጪው አትችይም። ማንም አያይሽም። ራስሽን ነው የምታዋርጂው። እኔ እንደ ምክር ነው የምሰጣት። ማርያምን ስድብ አይደለም። ሳምሪ እንደምታይኝ አውቃለሁ፣ እንደምትሰሚኝ አውቃለሁ። ራስሽን ነው የምታዋርጂው። በዚህ መንገድ ሰው የሰው ፍቅር ይስጠኝ ይባል። ሰው ስለሚወዳት ቤት አይኖ እሱ ያቃጠላል። እንኳን አንቺን አይደለም እንትን እያለች ስለሆነ እሷን ላረጋጋት በቃ ነገሩ አሁን እንደዚህ ከሌ ከዚያችን ያለ መልስ መስጣት ና አልፈለግም። ሁን በራሴ ዲቦ የኔ ሱ አልፈልግም። መረጃው አይውልህ መረጃው ኪያ መረጃ እናቴን ሰድባለች አባቴን ስለበት ይቅርታ ጠይቃታለሁ። ዳሴት ይሄ ኮሜንት ላይ ያነበብኩትን ይዛል የመጣችሁ አልናገርም ያልኩት አልናገርም ቢከዝ ቤተሰብ ሳጣራ ቤተሰብ ለቤተሰብ